ነገ እንደሚታወቀው ዱዓ መብዛት ይጠበቅብናል። ነገ አረፋ ስለሆነ በደንብ አድርገን ዱዓ ልናደርግ ይገባል። ዱዓ የምናደርገው ከመቼ እስከ መቼ ነው? ምን ብለን ዱዓ ማድረግ አለብን የሚለውን ነገር እምነግራችሁ ይሆናል። እንዴትስ ዱዓ ማድረግ አለብን የሚለውንም እምነግራችሁ ይሆናል። በመጀመሪያ ዱዓ ማድረግ ያለብን ከፈጅር ጀምረን እንግዲህ ወቅቱ የሚጀምረው ከፈጅር ጀምረን እስከ መግሪብ ባለው ሰዓቶች በደንብ አድርገን ዱዓ ልናደርግ ይገባል። እና እንዴት ዱዓ እናደርግ ሲባል 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ ደግሞ አላሁ አክበር ካልን በኋላ ከዛ የምንፈልገውን ያክል ዱዓ ማድረግ እንችላለን። የምንፈልገውን ያክል ዱዓ ማድረግ አለብን። አነስ ብን ማሊክ በዘገቡት ሐዲስ ላይ من إلى رضي الله عنه قال جاءت أم سليم متاج إلى النبي صلى الله عليه وسلم ودى الله ملكتنا متاج فقالت لك يا رسول الله أنت يا الله ملكتنا هوي علمني كلمات عندي نجركي أساوكني أستمرني أدعو بهن دعاء ما درجبت بلا تيكاتشوالك. قال يا الله ملكتنا مالوت تسبحين الله عز وجل كفلنا إلى قول الله سبحانه وتعالى تسبيح درجة أتري 10 جزء وتحمدينه እንደዚሁም ደግሞ አመስግኝ 10 ጊዜ وتكبرينه አሁንም ደግሞ ተክቢራ አድርጊ 10 ጊዜ ብለው ከዛ ምናልባት ثم سألي ما شئتي ወይም ደግሞ ሐጀቲኪ የፈለግሽውን ነገር ዱዓ አድርጊ ያሏትኝ። ከዛ በኋላ አምላካችን አላህ Subhanahu Wa Ta'ala ምን ይላናሉ? فإنه يقول الله Subhanahu Wa Ta'ala ይልሻል قد فعلت በርግጥም ያኒ አድርጊልሻለሁ ይልሻል ብለው ነገሯት ማለት ነው። እና እነዚህን ካደረግን በኋላ በመንችለው አቅምኛም ዱዓ ማድረግ አለብን። አነስ ብን ማሊክ በዘገቡት ሐዲስ ላይ እንደዚሁ የአላህ መልእክተኛ አለይሂ ሰላቱ ሰላም ከሚያስተማሩን ዱዓ አንዱ اللهم إني أسألك بأن لك الحمد لا إله إلا أنت المنان بديع السماوات والأرض يا ذا الجلال والإكرام يا حي يا قيوم بلن دعاء كادرقنا بحالا. فقال النبي صلى الله عليه وسلم يا الله ملكتنا عليه الصلاة والسلام منالو لقد دعا برقتم دعاء درق عند سويهن نسيلو كسموت بحالا منالو يا الله ملكتنا لقد دعا الله سبحانه وتعالى نكو دعاء درق باسمه العظم بتأم تلق بهونو سمو دعاء درق لمن الذي إذا دعي به عجب الله سبحانه وتعالى بزي سمو كتره ويمدمو دعاء كدرق يقبلوان وإذا سأل به أعطاه በዚህ ጥያቄ ከጠየቀው ይሰጠዋል በማለት የአላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉና እነዚህን ዱዓዎች በማስቀደም በምንችለው አቅም ዱዓ ማድረግ አለብን። የአላህ መልእክተኛ አለይሂ ሰላቱ ሰላም ዑመር ብን ኸጣብ በዘገቡት ሐዲስ ላይ እንደዚሁ በሌላ ሐዲስ ምን ይላሉ? ኸይሩ ዱዓኢ ከዱዓዎች ሁሉ በላጩ ዱዓው የውም የአረፋ ቀን የሚደረግ ዱዓ ነው ብለው ወኸይሩ ማ ቁልቱ አና ወነቢዩና ሚን ቀብሊ ከኔ በፊትና እኔም ያደረግነው ዱዓ ደግሞ ኸይር የተባለው ቆንጆ የተባለው ዱዓ ምንድነው? ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ አጋር የለውም። ለሁል ሙልኩ ንግስና የሱ ነው፣ ወለሁል ሐምዱ ምስጋና የሱ ነው፣ ወሁወ ዐላ ኩሊ ሸይኢን ቀዲር እርሱ በሁሉ ነገር ላይ አስተናባሪ ነው የሚለውን ዱዓ አድርጉ። ይሄ ኸይሩ ዱዓ ብለው ይጠቀሱት የአላህ መልእክተኛ የአረፋ ቀን የሚደረግ ዱዓ ነው ማለት ነው። ከላይ የነገርኳችሁ ደግሞ በማንኛውም ወቅት የምናደርገው ዱዓ ስለሆነ የምንችለውን ያክል ዱዓ ማድረግ አለብን፣ ዱዓ ማብዛት አለብን። የምንችለውን በልባችን ያለውን የተመኘነውን ሁሉ ዱዓ እናድርግ። አላህ Subhanahu Wa Ta'ala ደግሞ ኢንሻአላህ ይሰጠናል። አላህ Subhanahu Wa Ta'ala ዱዓቸውን ከተቀበላቸው ሁጃጆችንም ዱዓ አድርጉላቸው፣ እኛንም መጨረሻችንን ያሰምርልን፣ ወንጀላቸው ታብሶላቸው አላህ ምሯቸው ካለፋቸው ባሮቹ ያድርገን። አላህ ይحفظكم። السلام عليكم።